ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አጭር ግጥም አለችኝና የምስተር አብነት አድርሱልኝ አባካችሁ ሼር ዱይት አድርጉት። አብነት ገዳይ ይላል። አብነት ገዳይ በሽጉጥ አይደለም፣ አብነት ገዳይ በጥይት አይደለም። የሰው ልጅን አንቅፈህ በፍቅር እየገደልክ ምን ሰው ትገድላለህ? የሞተ እያነሳህ እናታችን ዛሬ ባንተ እጅ መሞቷ መታደሏ ነው ይሄንን ማየቷ። አቤት የኛ ጉድ ሰው አይስማብን፣ እስቲ ዝም እንበል ሰው እንዳይወቅብን። አቤት ስንሞትማ ቀባሪያችን ብዙ ኬት እንደሚመጡ ትላንት የት ነበሩ? ዛሬ ኬት መጥቶ ነው ትላንት የት ነበሩ? እናታችን ቤት ውስጥ ትል እየወጣባት ዝንብ እንደሞተ ሰው እየወረረባት የኢትዮጵያ ሕዝብ አይቶ ዝም እያላት ዛሬ ከሞተች ማልቀስ ለምን አሻት? ዛሬ ከሞተች ማልቀስ ለምን አሻት? አብነት ኑርልን እድሜና ጤና ላንተ ልንመኝህ። እናታችን ዛሬ አንተ ስትቀብራት ማልቀስህናይ እናታችን ዛሬ አንተ ስትቀብራት ማልቀስህ እንዳናይ። ተሳስቻለሁ በአንዱ ይቅርታ አድርጉልኝ። ወላሂ እኔ በጣም ነው የተገረምኩት። በጣም በህይወቴ እንደዚህ ተገርሜ አላቅም። ስንሞት ግን ቀባሪያችን ብዙ ነው። ስንሞት ግን ሰብሳቢያችን ብዙ ነው። ትላንት የነበርንበት ታሪክ ማውራታችን ብዙ ነው። የሚገጥመንም ብዙ ነው። ግጥሙም እዛኔ ይመጣል፣ እንባውም እዛኔ ይመጣል። እቺ እናታችን ያለ ሰው ነው የተፈጠረችው። ጎረቤት አልነበራትም፣ ሰው አልነበረም። ዛሬ በአብነት እጅ ደርሳ ሐኪም ቤት ገብታ ንጹህ ልብስ ለብሳ ንጹህ ውሃ ጠጥታ አንድ ቀንም እንኳን ሆዷ ጠግባ በልታ እቺ እናታችን መሞቷ ለምን አስለቀሳችሁ? እኔ ግራ ተጋባሁኝ። በእርግጥ ሰው ልጅ ሲሞት ያሳዝናል። እናታችን በእንደዚህ አይነት ሁኔታ ሞታ ማያታችን በጣም ያሳዝናል፣ ያማል። ትንሽ እንኳን ተሽሏት ብናይ ደስ ይለን ነበረ። ግን አማሞቷ የአላህ ስራ ነውና በእኛ አይደለም፣ እኛ ያደረግነው ነገር አይደለምና እንኳንም እዛ ዝንብ እየበላት አልሞተችም እናታችን። እንኳንም እዛ በዝንብ ስር አልሞተችም እናታችን። ዛሬ እኛን ትልቅ ትምህርት ሰጥታን ነው የሄደችው እናታችን። አንድ እንሁን አባካችሁ ወገኖቻችን፣ አንድ እንሁን፣ እንዋደድ፣ እንፋቀር፣ የተቸገረውን እንርዳ አባካችሁ። ከሞተ በኋላ ሰው ልጅ ማልቀሱ ምንም አያደርግም። እያለ እንድረስ፣ ባለን አቅም አይዞህ እንበለው አባካችሁ። ምስተር አብነት እስቲ ውጡ፣ እስቲ እንደሱ መስራትን አብዙ፣ አግዙት። እስቲ በዝቶበታል። ስልኩ ሁሉም እርዳታ ነው የሚደውልለት፣ ለእርዳታ ነው። ስልክ ማንሳት አፈረ፣ የተደወለለት ስልክ ማንሳት አፈረ ምስተር አብነት። የተላከው ሪከርድ ማዳመጥ አፈረ ምስተር አብነት። ለምን ለብቻው ይሄ ሁሉ ውርጅብኝ ይወርድበታል? ለምን ለብቻው ይሄ ሁሉ መከራ ይመጣበታል? እስቲ አግዙት የኢትዮጵያ ሕዝብ። እስቲ ተምሳሌቱ ሁኑ። እስቲ ለሁነታ ውጡ። እኛም ያለንን እንርዳ። ዛሬ በአቅማችን እያለን እስቲ የተቸገረን እንይ አባካችሁ የኢትዮጵያ ሕዝብ። የአብነት አይነት 5 ወንዶች በቂያችን ነው የኢትዮጵያ ሕዝብ። አባካችሁ አላህ እድሜና ጤና ይስጥህ ምስተር አብነት። የወለድክ ልጅ ይባረክህ። ያንተ እድሜ ረጅም አላህ ያርግ። ክፉ አይንካህ፣ መጥፎ አይንካህ። አንተ እንደዚህ ስታለቅስ ማየቴን አልፈልግም። በጣም የማከብርህና በጣም የሚወድህ እህትህ ነኝ። አላህ እድሜ ጤና ይስጥህ። እኔ ቃላት የለኝም ላንተ። አድርሱለት አባካችሁ፣ ወዳችሁ